ወላሂ ይህን ቀላል የአላህ ስብሓነሁ ወተዓላ ንግግር የምትሰራበት ከሆነ የምትተገብረው ከሆነ ችግር የሚባል ነገር አይነካም። በዱንያም በአኺራም ደስተኛ ትሆናለህ፣ ሰላምህን ታገኛለህ፣ መረጋጋት የሚባለው ነገር አንተ ላይ ይሰፍናል። ይህም የአላህ ስብሓነሁ ወተዓላ ንግግር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። አላህ ስብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ፈመን ተበዐ ሁዳየ መሪዬን የተከተለ ምን ማለት ነው? ባዘዝኩት ነገር በአግባቡ የታዘዘ በከለከልኩት ነገር በአግባቡ የተከለከለ አላህ ስብሓነሁ ወተዓላ እሱን በብቸኝነት እንድታመልክ፣ እንድትገዛ፣ እንድትለምን፣ እንድትጣራ አዟል። ይህንን የምታደርግ ከሆነ አላህ ስብሓነሁ ወተዓላ ለሱ ብቻ የሚገባውን አምልኮ ለሌላ ኃይል እንዳትሰጥ ከልክሎሃል። ከአላህ ጋር አንድንም እንዳትጣራ፣ እንዳትለምን፣ እንዳትገዛ ነግሮሃል። ነገር ግን ልልአሰፍ ሸዲድ በጣም በሚያሳዝን ሁኔታ ላኢላሃ ኢለላህ እያሉ ከአላህ በቀር በሐቅ የሚመለክ አምላክ የለም እያሉ ወደ ቀብሮች ይሄዳሉ፣ ወደ ደጋሚዎች ይሄዳሉ፣ ወደ ጠንቋዮች ይሄዳሉ። ወልዮች ነን ብለው በወልይ ስም በአላህ ላይ የሚያጋሩ ሰዎች ጋር ሄደው አላህን ብቻ መጠየቅ የሚገባቸውን ነገር እነዚህን ይጠይቃሉ። ልጅ የሚሰጥ አላህ ብቻ ነው። እነዚህ ሰዎች ግን እነዚህ ጋር ሄደው ልጅን ይጠይቃሉ። ሐጃቸው እንዲሞላላቸው ሄደው እዛ ይሳላሉ፣ ያርዳሉ። ይህን ድርጊት መጠየቅም ሆነ ማድረግ የሚገባው ለአንዱ ለአላህ ስብሓነሁ ወተዓላ ብቻ ነው። ይህም ድርጊት ሽርክ ነው፣ በአላህ ላይ ማጋራት ነው። በአላህ ላይ ማጋራት ማለት ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል መስጠት ማለት ነው። እንዲህ የምታደርጉ ሰዎች ወይ ወላሂ በዚህ ተግባራችሁ ተውበት ሳታደርጉ የምትሞቱ ከሆነ ይህንን ወንጀላችሁን አላህ ስብሓነሁ ወተዓላ አይምራችሁም። አላህ ነው የተናገረው፣ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በእርሱ ማጋራትን በፍጹም አይምርም ብሏል። ስለዚህ ወደ አላህ ስብሓነሁ ወተዓላ መመለስ አለባችሁ። ሽርክ ማለት በአላህ ላይ ማጋራት ማለት ትልቅ ወንጀል ነው። ይህንን ከተከለከልክ ሰላትህ ወቅቱን ጠብቀ የምትሰግድ ከሆነ ስማ ውጤቱ ምን እንደሆነ፣ ፈላ የضሉ ወላ የሽቃ፣ አይሳሳትም አይቸገርምም አለ አላህ ስብሓነሁ ወተዓላ። ያ አላህ ወመን አዕረض ዐን ዚክሪ፣ ከግሳጼም የዞረ ሰው ፈኢነ ለሁ መዒሸተን ضንካ፣ ለእርሱ ጠባብ ኑሮ አለው። ዳኺ ከአላህ ርቀህ ደስታን እንዳትፈልግ፣ ጭንቀትህ፣ ሐዘንህ፣ ሐሳብህ እንዲወገድልህ በፍጹም አታስብ። ከአላህ ርቀህ ወነሕሹሩሁ የውመል ቂያመቲ አዕማ፣ በትንሣኤም ቀን እውር ሆኖ እንቀሰቅሰዋለን። ይህም ሰው እንዲህ ይላል፣ ቃል ይላል፣ ረቢ ጌታዬ ሆይ ሊማ ሐሸርተኒ አዕማ፣ ለምን እውር አድርገህ አስነሳኸኝ፣ ወቀድ ኩንቱ በሲራ፣ በእርግጥ የማይ የነበርኩ ሲሆን፣ ቃለ ከዛሊከ አተትከ አያቱና፣ ነገሩ እንደዚሁ ነው ታምራታችን መጣችልህ፣ ፈነሲተሃ ተውካትም፣ ወከዛሊከ ልየውመ ቱንሳ፣ እንደዚሁም ዛሬ ትተዋለህ ይለዋል አላህ ስብሓነሁ ወተዓላ። አላህ ይጠብቅ። ስለዚህ ያ አኹየ አልጋሊ ደስታን ከፈለክ፣ ሰላምን ከፈለክ፣ በዱንያም በአኺራም መቸገርን ካልፈለክ አላህ ስብሓነሁ ወተዓላ ባዘዘው ነገር በአግባቡ ታዘዝ፣ በከለከለው ነገር በአግባቡ ተከልከል።